በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ ውድ ኦርቶዶክሳውያን በኃያሉ በልዑል እግዚአብሔር ስም ሰላም እንደምን ቆያችሁ? ቅዱስ እግዚአብሔር እንደኛ ኃጢአት ሳይሆን እንደሱ ቸርነትና ምሕረት ይህችን ዕለት ይህችን ሰዓት እንድናይ ስለፈቀደልን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደተለመደው ዛሬ ይዤላችሁ የቀረብኩት የሰኒ ባለ እግዚአብሔር ምልጣንና ምስባክ እንዲሁም የክረምት ታሪክን ይሆናል። እናንተ ላይክ ሰብስክራይብ በማድረግ አብራችሁ ይቆዩ። ምልጣን ሃሌሉያ በጸጋ ዚአሁ ነሃሉ ኩልነ ዘንሴፎ መዛተ ዚአሁ ያርዮ ለነ ክረምተ ለመድኃኒተ ዚአነ ጸጋ የጸጉ ይሁብ ዘራለ ዘራኢ። የነግ ምስባክ ምስሌከ ቀዳማዊ በዕለተ ኃይለ በብርሃኖሙ ለቅዱሳን ወለድኩከ እምከርስ ወለድኩከ እምከርስ እምቅድመ ኮከበ ጽባሕ የቅዳሴ ምስባክ ዘይገለብቦ ለሰማይ በደመና ወያስተደሉ ክረምተ ለምድር ዘበቁል ሳረ ውስተ አድባር የዘመነ ክረምት ታሪክ እንዲህ ነው። ሰኔ 25 ቀን ክረምቱ የሚገባበት ቀን ነው። ታሪኩም እንዲህ ነው። የዓመቱ ወሮች በየምድባቸው እንደሚዛወሩ ይታወቃሉ። ሰኔ 25 ቀን ዘመነ ክረምት ይባላል። ከዚህ በፊት ዝናብ ቢዘንብ አልፎ አልፎ ቢዘንብም ምድር ለጠል ለምላሜ ገበሬው ለዘር ሳሩ ዛፉ ለበልግ ብዙም አይሆንም አይበቃም። ከዚህ ቀን በኋላ ግን ለሁሉም የሚበቃ ዝናብ ይዘንባል። ምድሩ በልምላሜ ሰማዩ በደመና ይሸፈናል። መብረቅ ነጎድጓድ ይሆናል። ሸለቆ ይመነጫል፣ ወንዙ ይሞላል። በዚህ ጊዜ የሚደርቁና የሚለመልሙ ዛፎችና ተክሎች አሉ። ብዙዎች ክረምት በጋም የማይቀየሩ አሉ። ብዙዎች ክረምት የሚደርቁ በጋ የሚለመልሙ አሉ። ዝርዝራቸው እንደሚከተለው ነው። ክረምት የሚደርቁ እንዶድ፣ ኮክ፣ በለስ፣ መቃ፣ ቅንጭብ፣ ቁልቋል፣ አሜካላ፣ ወይን የመሳሰሉ ናቸው። በክረምት የሚለመልሙ እነዚህ የሚከተሉት አሸክት፣ ዶገዶግ፣ እንሶስላ የመሳሰሉ የተለያዩ አትክልቶችና አዝርቶች እህሎች ናቸው። የዘመነ ክረምት ታሪክ ይህንን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።